ነፍስያም አንካሳ ትሆናለች። የነፍስያም ካንሰር አለ፣ የነፍስያም ፖሊዮ አለ። ይሄ አደገ አብሮን ስላደገ እላይ ሳድግ ደግሞ ሰውነት ያድጋል። ትልቅ ሰው ሆናለሁ። ገንዘብ ካገኘው ደግሞ ጥሩ ልብስ ለብሳለሁ፣ ጥሩ ምግብ በላለሁ፣ ጥሩ መኪና ገዛለሁ፣ በሰዎች መካከል እከበራለሁ። ወይም ዲግሪ ይዝና በዲግሪም አድጋለሁ ከነ ፖሊዮ። እንዴት ታውቀዋለህ? ብላለክ ንገረኛ። አሁን ውስጥ ጎላ ያለውን ታውቀዋለህ። በሽታ ስውር የሆነውስ በሽታ እንዴት ታውቀዋለህ? ለዚህ ነው አላህ ቁርአን ኑር የሚለው። ያ ኑር ሄዶ የሚያበራው የት ነው? ነፍስያችን ውስጥ ነው። ነፍስያን ሲያበራልኝ መጀመሪያ ዲስከቨር ማድረገው የማየው ምንድነው? በሽታዬን ነው ማለት። ዲግሪም ይዟል፣ ፒኤችዲ ይዟል፣ ማስተር ይዟል ይባላል። ረጅም ጊዜ ልምድ አለው ይባላል፣ ኤክስፐርት ይባላል። ላኪን አእምሮ በፖሊዮ ነው ያደገው። ነፍስያው በፖሊዮ ነው ያደገው። ስለዚህ እዛው ውስጥ ገብቶ ምንድነው የሚፈጥረው? ችግር ነው የሚፈጥረው። መላእክቶችን ያሰገደው ለጀሰዱ አይደለም፣ ለሩሁ ነው። ሩሁ ከገባ በኋላ فاذا سويته اي ከጭቃ ከሰራሁት በኋላ ونفخت فيه من روحي ሩህን ካስገባን فقعوا له ይሄን አደም ፈጥር ያለው ሩህ ሳስገባበት ስገዱ አላቸው። ሰገዱ። ለጭቃው አይደለም፣ ጭቃህ ላይ ያለው ይሄ ነው خلاص። በጭቃው ደግሞ ካፍሩም ሙስሊሙ ሁሉም አንድ ነው። ማንነትን ጻፈው። መጀመሪያ የሰራው ስራ እስኪ ከ50 ዓመት 60 ዓመት ምናምን የሰራው ስራ ጻፈው። ያው ተመልከት፣ አተኩር ተመልከት። ያን ጊዜ ነው ነፍስያ ውስጥ ለራስ መስጋት ትጀምራለህ። እቺ ራሱ ለራስ መስጋት ሲጀምር አስለን خلاص አይኔም ዶሮዬ ምላሴም ይጠበቃል፣ ውስጥ ስሜትም ይጠበቃል።